ዘመናዊ ትምህርት ነበረ በኢትዮጵያ የሚለው መጠየቅ ያስፈልጋል። ጽፈት የሚባል ፊደል የሚባል ቋንቋ የሚባል ምን ነበር ኢትዮጵያ ውስጥ? ከዘመናዊ ትምህርት በፊት ምን ነበር? ዘመናዊ ትምህርት የመጣ አሁን ገና 50-60 ዓመታት ነው ያስቆጠረ። ዩኒቨርሲቲ የሚባሉ ትምህርት ቤቶች የመጡት አይደለም። ከዛ ቤት ሀገር ነበረች ወይስ አልነበረች ብለን ስንጠይቅ ነበረች። ኢትዮጵያ የምትባል ሀገር ነበረች። ከ50-60 ዓመታት በፊት ነበረች። ከነበረች ዘመናዊ ትምህርት ከሌለ እንዴት ትመራ ነበር? ማህበረሰብም ነበር፣ ባህልም ነበር። ጥሩ እንዴት ነበር የሚመራው? ህዝቡ ከባህሉ፣ ባህሉ ከህዝቡ፣ ሀገር መንግስት ከህዝብ ጋር፣ ህዝብ ከመንግስት እንዴት ይኖሩ ነበር የሚለውን ጥያቄ ማንሳት አስፈላጊ ይሆናል ማለት ነው። ነፍሱ መሆኗ እዚህ ጋር ግልጽ ሆኖ ይመጣል ማለት ነው። ስለዚህ ኢትዮጵያ ዘመናዊ ትምህርት ከመጀመር ዩኒቨርሲቲዎች ከመቋቋማቸው በፊት ነበረች ካልኩ እንዴት ትኖር ነበር ብዬ እንደጠየቅ እገደዳለሁ ማለት ነው። ጽፈት ነበራት፣ ቋንቋ ነበራት፣ ህዝብ ነበራት፣ ባህል ነበራት፣ እሴትስ ነበራት፣ እውቀትስ፣ አመራርስ፣ አስተዳደርስ ነበራት? መልሱ አዎ ከሆነ ከየት የተገኘ ወደሚል ጥያቄ እንሄዳለን ማለት ነው። መልሱ ምን ሊሆን ይችላል? አብነት ትምህርት ቤት ነው የሚሆነው። አብነት ትምህርት ቤት የማን ነው ከተባለ የኦርቶዶክስ ቤተክርስቲያን ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ናት አብነት ትምህርት ቤት የሚባል ፈጥራ ከማህበረሰቡ ልጆች ሰብስባ ፊደል አስተምራ ቀርጻ መጽሐፍ የሚባል ይሄ በሙሉ አታተም የሚባል ሳይኖር ብራና ዳምጠው ቤል ቀርጸው ቀለም በጥብጠው ጽፈው ለሀገር ስለ ሰላም፣ ስለ አመራር፣ ስለ ህግ፣ ስለ ትምህርት ሁሉን ነገር ሰርተዋል። ስለዚህ ያ በሙሉ ነው ኢትዮጵያን ይዞ የመጣው። የዛ ቅሬታ አካል ነው አሁን ፈረንጁ ወደዚህ ቱሪስት እየሆነ እንዲጎበኘን እንዲያ የሚያደርገው እንጂ አሁን ታዲያ ከ50 ወዲህ የተሰራ ምን ቅርስ አለ? ምን ጽሁፍ አለ? ምን አለ? ምን ህንጻ አለ? ስለዚህ በጽሁፉ ዓለም ሀገርን አሳድጋለች። ራሷ የሆነ ፊደል ቀርጻ ስለሆነ ማለት ከየትም የተዋሰችው ፊደል አይደለም። የራሷ ፊደል እንዲኖራት ሀገሪቱ። ምክንያቱም እንዴት ነው ሀገር የሚያስለው ደግሞ አንዱ ይሄ ነው። ፊደል ያላት ሀገር ናት። ይሄ ነው ትልቁ እኮ። ለምሳሌ ከሌላ ተበድረህ ብር አለኝ ብለህ ምሳ ብትበላም የተሰቀክ ነው የምትበላ። ከራስህ ስታወጣ ነው። አንዲት ሀገር በራሷ ፊደል የምትኖር ከሆነች አትሰቀቅም። ከሌላ የተዋሰችው ፊደል ግን የገሌ ነው ስለሚባል እዚህ ካሁን አትጠቀም ይባል ይሆናል በሚል ፍርሃት የምትኖር ሀገር አይደለችም ኢትዮጵያ። ስለዚህ በራሷ ፊደል እንድትኖር አድርጋለች ቤተክርስቲያን። እነሷ ነው በእውቀት ዘርፍ ያየን እንደሆነ በህግ በተመለከትን እንደሆነ ህግ አውጭ ሆና ሰርታለች ቤተክርስቲያን። ህግ አውጭ ሆና ማለት ነው። ፍትሐ ነገሥት የሚባለው ነገስታት የሚመሩበት ህግ፣ ህዝብ ምን ማድረግ እንዳለበት፣ በህዝብ ላይ መንግስት ምን መወሰን እንዳለበት በሙሉ ህግ ተሰርቶላቸው ፍትሐ ነገሥት ተብሎ ተሰጥቷታል። ይሄ የተሰጠው እኮ ከዘመናዊ ትምህርት አይደለም መቼም ከመንፈሳዊው ነው። ከመንፈሳዊ የመጣው ግን ፍትህ ስጋዊ ተብሎ ደግሞ ወደ ስጋ ተቀይሮ ደግሞ በስጋ በኩል ህዝቡን የሚመሩበት የነገስታት ህግ ተሰጥቷቸዋል። በፊደልም በህግም ማለት ነው። በቋንቋም ያየን እንደሆነ ግዕዝ የሚባል ትምህርት አሁን ቤተክርስቲያን ውስጥ በንባብ ብቻ የቀረ ህብረተሰቡ ያልያዘው አሁን በተጣጣሽ ቋንቋ እየተጣለ ያለው ዋናውን ቋንቋ ስለረሳ ነው። ስለዚህ ሌሎች ጀርመን የራሳቸው ቋንቋ ለማድረግ እየታገሉበት ያለ የግዕዝ ቋንቋ የቤተክርስቲያን የታወቀና ቋንቋዋ ነው። እዚህ አሁን እየተረሳ ነው። ያን ይዛለች። አሁንም ያንን ለትውልድ ለማስተላለፍ ብዙ ጥረት እያደረገች ትገኛለች። ስለዚህ በቋንቋም ሌላ እንዳትመኝ አድርጓት ነበር። ያንን ማሳደግና ለዓለም ማስተላለፍ ግን አልቻለችም። ሀገሪቱ ተቀብላ ሰጥታ ነበር። ከዛ ሲቀጥል በምህንድስና ጥበብ በዓለም የሌለ ነገር ተሰርቷል። ይሄ የሚባለው እንግዲህ ህንጻ ከታች የሚጀመር ሲሆን ከላይ መጀመር ታውቋል። እንደዛ ነው። ቅዱስ ላሊበላን ብንመለከት ይሄ ሁሉ የሚጠቀሰው። ስለዚህ ከአንድ ድንጋይ አንድ ቤት መስራት እችላለሁ ተብሎ ቤተ መቅደስን አንድ ድንጋይ እሰራለሁ። ይሄን ሞራን የሰጠችው ቤተክርስቲያን ናት። ይሄን ጥበብ የሰጠች ቤተክርስቲያን ናት። ምክንያቱም የሰው ልጅ አእምሮ ጥበቡ ከላይኛው አካል ጋር በተገናኘ ሁኔታ ከሆነ ፍጹም ከእግዚአብሔር የሚሰጥ ስለሆነ ከዛ ጋር ነው የምታያይዘው ጥበቡ ማለት ነው። አእምሮህን ከፈጠረው ጋር ስታያይዝ ፍጹም የሆነ ነገር ተፈጥሯል። አስደማሚውን ተፈጥሯል። ለዘመናት የማይበላሽ ማለት ነው። ለዘመናት የሚኖር አድርገህ ተቀጥላለህ እና በእንደዚህ አይነቶች ሁሉ ሌላኛው ደግሞ ሀገር ከመጠበቅ አንፃር ተሳትፋለች። ምሁራን የመፍጠር ስራ የቤተክርስቲያን ነው። በቃ ስለ ሀገራቸው ስለ ሃይማኖታቸው እንዲቆሙ በማድረግ ከቀኝ ገዢዎች ነፃ የሆነች ሀገርን አስረክባለች። በዚህ እጇ አለ ቤተክርስቲያን። ስለዚህ ይሄንን ሁሉ ተናግረን የማንጨርሱ በጣም በታሪክ የምናየውን ስንመለከት
ቤተክርስቲያን ለኢትዮጵያ ምን ነበረች ስንል ዘመናዊ ትምህርት ሳይመሰረት ሳይኖር ሙሉ የአመራር ጥበቡም የሰራዊ ምህንድስና ጥበቡም የሞራል ጥበቡም የኃይል ጥበቡም ጠላት ጋራ በሚደረገው ፊልሚያ መካከልም እሷ ነበረች። እሷ የሌለችበት የኢትዮጵያ ድልም፣ እሷ የሌለችበት የኢትዮጵያ ጥበብም፣ እሷ የሌለችበት የኢትዮጵያ ቅርስ፣ እሷ የሌለችበት የሀገር ቱሪስት መጎብኛ ምንም አይነት ነገር የለም እንላለን ማለት ነው። ስለዚህ ነፍሷ ናት ማለት ነው፣ ወስጣለች። ይሄ ሁሉ ሲጠፋ ይሄ ነው የሚጠፋው። ቤተክርስቲያን ስትጠፋ ይሄ ሁሉ ይጠፋል ማለት ደግሞ ነፍሷ ይወጣል ማለት ነው። ከዛሳ መፈራት የለም፣ ከዛሳ መከበር የለም፣ ከዛሳ መምራት የለም፣ ከዛሳ መልማት የለም። አሁን እንኳን ብንመለከት በልማቱ ዘርፍን ቤተክርስቲያን አለች ስንል አሁን እስኪ ወፎች እንኳን ጎጆ መስሪያ ዛፍ ባጡበት ዘመን ላይ እንኳን ጎጆ የሚሰራው እኮ ቤተክርስቲያን ላይ ባሉ ትልልቅ ዛፎች ነው። ዘመን አስቆጥሮ በመቶ ዓመታት የሚያስቆጥሩ ዛፎች አሉ። ቤተክርስቲያን አሁን በልማት ወደኋላ የምትጎትናት ለድህነትም ተጠያቂ ናት የሚሉ ሰዎች ካለማወቅ እንጂ እውነት ደኖች ያሉት የት ነው? ልማት ማለት ደን ነው። ገዳማትን ማየት ነው። አድባራትን ማየት ነው። ዛፍ መቁረጥን እንኳን እንደ ኃጢአት ቆጥራ ያስተማረች ቤተክርስቲያን። ስለዚህ ልማት ማለት ነው፣ ለልማት የምትሰጠው ቦታ እና በዚህ ሁሉ ሀገርን ከማልማት አንጻር ብንመለከት ይሄው ነው መሰረታዊ ለሀገሪቱ ገቢ ማስገኛ በሙሉ እኮ ቤተክርስቲያን ውስጥ ያለ ካየ ነው ማለት ነው። እና እነዚህ ሁሉ በመስራቷ ቤተክርስቲያን ከዘመናዊ ትምህርት በፊት ለሀገሪቱ የሰጠችው እስካሁን ድረስ እንደ ነፍስነቱ ጥቂት እያጣጣመች የምትኖር ሀገሪቱ ይሄንን ነው። ይህን ስታጣና አሁን እየተንጓጓች ያስቸገረችው ሆዷ ሀገሪቱ ሌላ እየበላች